ወደ ክርስቶስ የሚያደርስ መንገድ ምዕራፍ 1 የእግዚአብሔር ፍቅር ለሰዎች ተፈጥሮና ራሱን ለፍጡራኑ የገለጠበት መለኮታዊ መንገድ የእግዚአብሔርን ፍቅር ይመሰክራሉ። በሰማይ ያለው አባታችን የሕይወት የጥበብና የደስታ ምንጭ ነው። እስቲ አስደናቂና ውብ ወደ ሆነው ተፈጥሮ ይመልከቱ። ይሄው ወደር የማይገኝለት ተፈጥሮ ለሰብአዊው ፍጡር ብቻ ሳይሆን በአጠቃላይ ሕይወት ላላቸው ፍጡራን እጅግ የተስማማና የደስታ ምንጭም መሆኑን ያስቡ። ምድርን ደስ የሚያሰኘው የፀሐይ ብርሃንና መሬቱን የሚያረሰርሰው ዝናብ፣ ኮረብታው፣ ባህሩና መስኩ ሁሉም በአንድነት ስለ ፈጣሪ ፍቅር ይናገራሉ። ለፍጡራኑ የሚያስፈልገውን ሁሉ በየዕለቱ የሚያሟላው እግዚአብሔር ነው። ባለመዝሙሩ ባማሩ ቃላት እንዲህ ይላል፣ የሁሉ ዓይን አንተን በተስፋ ይጠብቃል፣ አንተም ምግባቸውን በወቅቱ ትሰጣቸዋለህ። አንተ እጅህን ትዘረጋለህ፣ የሕያዋን ፍጥረታትንም ሁሉ ፍላጎት ታረካለህ። መዝሙር 145 ከቁጥር 15 እስከ 16። እግዚአብሔር ሰውን ፍጹም ቅዱስና ደስተኛ አድርጎ ነበር የፈጠረው። ምድር በፈጣሪዋ እጅ በተሰራችበት ጊዜ ውብ ከመሆኗ ባሻገር የመበስበስ የእንከንም ሆነ የእርግማን ጥላ አላጠላባትም ነበር። ነገር ግን የፍቅር ሕግ የሆነውን አምላካዊ ሕግ መተላለፍ በምድር ላይ ዋይታንና ሞትን አመጣ። ሆኖም ግን የኃጢአትን ውጤት ተከትሎ በመጣው ስቃይ መሃል እንኳ የእግዚአብሔር ፍቅር ተገልጿል። በእርግጥ እግዚአብሔር በሰው ምክንያት ምድርን እንደረገማት እናነባለን። ዘፍጥረት 3:17። እሾህና አሜኬላ፣ ችግርና ፈተና የሰብአዊውን ሕይወት አድካሚና ጥንቃቄ የበዛበት ይሆን ዘንድ መንስኤ ቢሆንም ነገር ግን ይህ የሆነው ለበጎ ነው። ምክንያቱም እግዚአብሔር ይህን እቅድ የዘረጋው ሰብአዊ ፍጡር ከወደቀበት አዘቅት ወጥቶ ኃጢአት ካጎበጠው ማንነት ቀና የሚልበት አንዱ ስልጠና ይሆንለት ዘንድ በማሰብ ነው። ምንም እንኳ ምድር በኃጢአት ብትወድቅም ሁሉም ነገር በሐዘንና ምስቅልቅል ብቻ አልተዋጠም። በራሷ ተፈጥሮ ውስጥ የተስፋ መልእክቶችንና መጽናናትን እናገኛለን። አሜኬላው በአበባ እንዲሁም እሾሁ በጽጌረዳ ተሸፍኗል። እግዚአብሔር ፍቅር ነው የተሰኘው ቃል በእያንዳንዱ እንቡጥ አበባና አረንጓዴው መስክ ላይ ይነበባል። በአስደሳች ድምጻቸው ልዩ ዝማሬ የሚያሰሙት ተወዳጅ አእዋፍ ፍጹም በሆነው መዓዛቸው አየሩን የሚያውዱ ውብ አበቦችና አረንጓዴ ቀለማትን የተላበሱ ግዙፎቹ የዱር ዛፎች አፍቃሪና ጥንቃቄ የተሞላው አባት ልጆቹ ደስ ይሰኙ ዘንድ ያለውን ምኞት ይመሰክራሉ። የእግዚአብሔር ቃል አምላካዊውን ባህሪ ይገልጻል። ወሰን ስለሌለው ፍቅሩና ሐዘኔታው ያወጀው ራሱ ይኸው አምላክ ነው። ሙሴ ክብርህን አሳየኝ ብሎ በጸለየ ጊዜ መልካምነቴ ሁሉ በፊትህ እንዲያልፍ አደርጋለሁ። ዘጸአት 33 ከ18 እስከ 19 በማለት ነበር እግዚአብሔር የመለሰለት። ይህ የእርሱ ክብር ነው። ጌታ በሙሴ ፊት እያለፈ እንዲህ ሲል አወጀ፣ እግዚአብሔር ሩሩ ቸር አምላክ፣ እግዚአብሔር ለቁጣ የዘገየ ፍቅሩና ታማኝነቱ የበዛ ፍቅርን ለሺዎች የሚጠብቅ ክፋትን አመጽንና ኃጢአትን ይቅር የሚል። ዘጸአት ምዕራፍ 34 ከቁጥር 6 እስከ 7። እርሱ ቸርና ሩሩ ከቁጣ የራቀ ምህረት በማድረግ ደስ የሚለው ነው። ዮናስ 4:20 እና ሚልክያስ 7:8። እግዚአብሔር በሰማይና በምድር ሊቆጠሩ በማይችሉ የፍቅሩ መገለጫ ምልክቶች ልባችንን ከእርሱ ጋር አስተሳስሮታል። ሰብአዊ ልብ ሊያስተውለው በሚችል በተፈጥሮና ጥልቀት ባላቸው በርህራሄ በተሞሉ ምድራዊ ትስስሮች አማካኝነት ራሱን ይገልጽልን ዘንድ ሽቷል። ቢሆንም ግን እነዚህ ነገሮች የእርሱን ፍቅር የወከሉት ፍጽምና በጎደለው መልኩ ነው።
ምንም እንኳን እነዚህ ሁሉ ማስረጃዎች ቢሰጡም የመልካም ጠላት የሆነው ኃይል የሰዎች አእምሮ እንዲታወር አደረገ። በዚህ ሁሉም እግዚአብሔርን በፍርሃትና በመርበድበድ ከመመልከታቸው በተጨማሪ እርሱን እንደ ጨካኝና ይቅር እንደማይል አድርገው አሰቡት። እግዚአብሔር አለልክ ጥብቅ ከባድ ፍርድ የሚሰጥ እንዲሁም ጨካኝ ፈራጅና ርህራሄ ቢስ አይነተኛው ባህሪው እንደሆነ አድርጎ ሰይጣን በአእምሯቸው ውስጥ በመሳል አሳታቸው። እግዚአብሔር በሰዎች ላይ ለመፍረድ ሲል በቅናት አይን ስህተታቸውን ብቻ የሚፈልግ አምላክ ተደርጎ ተሳለ። ይህን በጽልመት የተሞላ ጥላ ለመግፈፍና ዘላለማዊውን አምላካዊ ፍቅር ለማሳየት ሲል ኢየሱስ ከሰዎች ጋር ሊኖር ወደዚህ ምድር መጣ። የእግዚአብሔር ልጅ አባቱን ሊገልጥ ከሰማይ ወረደ። ከቶንም እግዚአብሔርን ያየ ማንም የለም። ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው። ዮሐንስ ምዕራፍ 1 ቁጥር 18። ከአብ ሌላ ወልድን የሚያውቅ የለም። ከወልድና ከወልድ ራሱ ፈቅዶ ከሚገልጣቸው ሌላ አብን የሚያውቅ የለም። ማቴዎስ ምዕራፍ 11 ቁጥር 27። ከደቀ መዛሙርቱ አንዱ አብን አሳየን ብሎ ኢየሱስን በጠየቀው ጊዜ አንተ ፊልጶስ ይህን ያህል ጊዜ ካንተ ጋር ስኖር አታውቀምኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? ዮሐንስ ምዕራፍ 14 ከቁጥር 8 እስከ 9 በማለት ነበር የመለሰለት። ኢየሱስ ስለ ምድራዊ አገልግሎቱ ሲገልጽ እንዲህ ነበር ያለው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እርሱ ቀብቶኛልና፣ ለታሰሩት መፈታትን፣ ለታወሩትም ማየትን እንዳውጅ፣ የተጨቆኑትን ነጻ እንዳወጣ፣ የተወደዶቹንም የጌታ ዓመት እንዳውጅ ልኮኛል። ሉቃስ ምዕራፍ 4 ቁጥር 18። ይህ እንግዲህ የእርሱ ስራ ነበር። እርሱ መልካም እያደረገና በሰይጣን ግዞት ስር ወድቀው የነበሩትን እየፈወሰ በየስፍራው ተንቀሳቀሰ። እርሱ በመሃላቸው እየፈወሰ ያልፍ ስለነበረ የህመምና የማቃሰት ድምጽ የሚሰማበት አንድም መንደር አልተገኘም ነበር። ስራዎቹ በመለኮት ለመቀባቱ ማረጋገጫ በመሆን ፍቅር፣ ምህረትና ርህራሄ በእያንዳንዱ የህይወቱ እንቅስቃሴ ተገልጾ ይታይ ነበር። ልቡ ለሰዎች ልጆች በፍቅርና በርህራሄ ይፈስ ነበር። እርሱ የሰዎችን ፍላጎት ለመድረስ ይችል ዘንድ ሰብአዊውን ተፈጥሮ ወሰደ። እጅግ ድሆችና ራሳቸውን ዝቅ ያደረጉ እርሱን ቀርቦ ለማናገር ፍርሃት አልነበራቸውም። እንዲያውም ትናንሽ ብላቴናዎች ሳይቀሩ በእርሱ ተስበው ነበር። ህፃናት እንኳን ሳይቀሩ በጭኖቹ ላይ በመውጣት በፍቅር የተሞላ ቸርና ሩህሩህ እንዲሁም አስተዋይ የሆነውን የፊቱን ገጽታ ለመመልከት ችለው ነበር። ኢየሱስ የእውነትን ቃል ሁልጊዜ በፍቅር ይናገር ነበር። እርሱ ከሰዎች ጋር ለሚኖረው ግንኙነት ትኩረት የሚሰጥ ደግ፣ አሳቢና አስተዋይ ነበር። ኢየሱስ ግትር አልነበረም። ለሆደ ባሻው አላስፈላጊ ጠንካራ ቃላትን በመሰንዘር እንዲታወቅ አድርጎ አያውቅም። ሰብአዊውን ደካማነትም አልተቸም። እውነትም በግልጽ ይናገር ነበር። ይህንን ያደርግ የነበረው ግን ሁልጊዜ በፍቅር ነበር። ግብዝነትን፣ አለማመንን እንዲሁም ታማኝ አለመሆንን ቢያወግዝም ግሳጼ ሲያደርግ ሳለ ግን በድምጹ ላይ ሳግ ይሰማ ነበር። መንገድ፣ እውነትና ሕይወት የሆነውን ኢየሱስ ለመቀበል አሻፈረኝ ላለችው ለሚወዳት ከተማ ኢየሩሳሌም አልቅሷል። ህዝቡ አዳኙን ቢቃወምም እርሱ ይመለከት የነበረው በሐዘኔታና በፍቅር አይን ነበር። የእርሱ ሕይወት ራስን በመካድና ለሌሎች ደግ በማሰብ የተሞላ ነበር። እያንዳንዱ ነፍስ በእርሱ ዘንድ የከበረ ነበር። መለኮታዊውን ክብር ከምንም ሳይቆጥር ነገር ግን ከፍ ባለ ፍቅር ራሱን ለእያንዳንዱ የእግዚአብሔር ቤተሰብ ዝቅ ያደረገው አዳኝ እያንዳንዱን ሰው ሊያድነው ዓላማ የሆነውን የወደቀ ነፍስ
በመመልከት ነበር። ይህ በክርስቶስ ሕይወት የተገለጠው ባህሪ የራሱ ባህሪ ነው፣ ደግሞም የእግዚአብሔር ባህሪ ነው። ከአብ ልብ በመመንጨት በክርስቶስ የተገለጠው መለኮታዊ ርኅራኄ ወደ ሰው ልጆች ይፈሳል። አፍቃሪና ሩህሩህ የሆነው አዳኝ በስጋ የተገለጠ አንደኛ ጢሞቴዎስ 3:16 እግዚአብሔር ነበር። ኢየሱስ እኛን ለመዋጀት ሲል በዚህ ምድር ላይ ኖረ፣ ስቃይ ተቀበለ፣ እንዲሁም ሞተ። እኛ የዘላለማዊ ደስታ ተካፋዮች እንሆን ዘንድ እርሱ የሐዘን ሰው ሆነ። በጸጋና በእውነት የተሞላው የተወደደ ልጁ ቃላት ሊገልጹት ከማይችል ክብር ወጥቶ በኃጢአት ወደ ረከሰው በሞት ጥላ ሸለቆና በርግማን ጽልመት ወደ ተዋጠው ወደዚህ ምድር ይመጣ ዘንድ እግዚአብሔር ፈቀደ። የእግዚአብሔርን የፍቅር እቅፍ የመላእክትን ክብርና አምልኮ ትቶ ስቃይ፣ ኀፍረት፣ ስድብ፣ ውርደት፣ ጥላቻና ሞት ወደ መቀበል ያመራ ዘንድ የአባቱ ፈቃድ ሆነ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል እኛ ተፈወስን። ኢሳይያስ ምዕራፍ 53 ቁጥር 5። እነሆ እርሱን በምድረ በዳ በጌተሰማኔ በመስቀል ላይ ተመልከቱት። እንከን የሌለበት የእግዚአብሔር ልጅ የኃጢአታችን ቀንበር እርሱ ራሱ ወሰደ። ኃጢአት በእግዚአብሔርና በሰው መካከል የሚያደርገው አስፈሪ መለያየት ከእግዚአብሔር ጋር አንድ በሆነው በእርሱ ነፍስ ዘንድ ዘልቆ ተሰማው። ይህንን ተከትሎ አምላኬ አምላኬ ለምን ተውከኝ ማቴዎስ 27:46 የሚል ታላቅ የሕማም ጩኸት ካንደበቱ ወጣ። ይህ እንግዲህ የእግዚአብሔርን ልጅ ልብ የሰበረውና አስፈሪ ተፈጥሮ የተላበሰው ነፍስን ከእግዚአብሔር የሚነጥለው የኃጢአት ሸክም ነበር። ነገር ግን ይህ ታላቅ መስዋዕትነት የተከፈለበት ምክንያት በአብ ልብ ውስጥ ሰውን የመውደድ ስሜት በመፍጠር እኛን ለማዳን ፈቃደኛ ለማድረግ አልነበረም። በጭራሽ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና ዮሐንስ 3:16። አብ እኛን የወደደበት ምክንያት ቁጣውን ለማብረድ መስዋዕት በመከፈሉ አይደለም፣ ነገር ግን እርሱ ራሱ ስለሚወደን የሚከፈለውን መስዋዕት አዘጋጀ። ክርስቶስ አማላጅ በመሆን ዘላለማዊ ፍቅሩን በኃጢአት ለወደቀው ዓለም አፈሰሰ። እግዚአብሔር በክርስቶስ ዓለምን ከራሱ ጋር አስታረቀ። ሁለተኛ ቆሮንቶስ 5:19። እግዚአብሔር ከልጁ ጋር ስቃይ ተቀበለ። በጌተሰማኔ ሕማም እንዲሁም በቀራንዮ መስቀል ሞት ዘላለማዊ አፍቃሪ ልብ የመዋጀታችንን ዋጋ ከፈለ። መልሼ ለማንሳት ሕይወቴን አሳልፌ ስለምሰጥ አባቴ ይወደኛል ዮሐንስ 10:17 በማለት ኢየሱስ ተናግሯል። ይህ ማለት አባቴ ይወዳችኋል፣ እኔ ደግሞ እናንተን ለመዋጀት ሕይወቴን አሳልፌ በመስጠቴ አብልጦ ይወደኛል። በእናንተ ምትክ በመሞቴ የደህንነታችሁ ዋስትና በመሆኔ ሕይወቴን በመስጠቴ ዕዳችሁንና መተላለፋችሁን በመውሰዴ በእርግጥም እኔ የአባቴ ነኝ። በእኔ መስዋዕትነት እግዚአብሔር ጻድቅ ይሆናል። በእርግጥም እርሱ በኢየሱስ የሚያምነውን ሁሉ ያጸድቃል። ከእግዚአብሔር ልጅ በቀር ደህንነት ሊያስገኝልን የሚችል አንዳችም ሌላ የለም። በአባቱ እቅፍ ያለው እርሱ ብቻ ነው እግዚአብሔርን መተረክ የሚችለው። የእግዚአብሔርን ፍቅር ከፍታና ጥልቀት የሚያውቀው እርሱ ብቻ ነው ሊገልጽልን የሚችል። የአብን ፍቅር በክርስቶስ ከተፈጸመው ዘላለማዊ መስዋዕት ውጪ በኃጢአት ለወደቀውና ለጠፋው ሰብአዊ ፍጡር ሌላ ማንም ሊገልጽ አይችልም። እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና እርሱ ልጁን የሰጠው ከሰዎች ጋር አብሮ እንዲኖር ብቻ ሳይሆን ኃጢአታቸውን እንዲሸከምና ለእነርሱ መስዋዕት ሆኖ እንዲሞት ጭምር ነው። በዚህ መልኩ እግዚአብሔር ልጁን በኃጢአት ለወደቀው ሰብአዊ ዘር ሰጠ።
ክርስቶስ ራሱን ለሰዎች ፍላጎትና አንገብጋቢ ችግራቸው ጋር አዛመደ። ከአብ ጋር አንድ የነበረው አምላክ ራሱን በማይበጠስ ገመድ ከሰዎች ጋር አስተሳሰረ። ኢየሱስ ወንድሞች ብሎ ሊጠራን አያፍርም። ዕብራውያን ምዕራፍ 2 ቁጥር 11። መስዋዕታችን ጠበቃችንና ወንድማችን የሆነው ኢየሱስ የእኛን ሰብአዊ ተፈጥሮ በመጋራት በአባቱ ዙፋን ፊት የሚገኝ ሲሆን በተጨማሪም እርሱ ፍጻሜ ለሌላቸው ዘመናት ከዋጀው የሰው ልጆች ዘር ጋር አንድ ነው። ይህ ሁሉ የሆነው ሰብአዊ ፍጡር ከውድቀት ተነስቶ እንዲሁም ከኃጢአት አዘቅት ወጥቶ የእግዚአብሔርን ፍቅር ያንጸባርቅና የቅድስናን ክብር ይጋራ ነበር። የደህንነታችንን ዋጋ በመክፈል ዘላለማዊ አባት ልጁ ይሞት ዘንድ በመስጠት የከፈለው ዘላለማዊ መስዋዕት እኛ በክርስቶስ ምን ልንሆን እንደምንችል ከፍ ያለ ግንዛቤ ሊያስጨብጠን ይገባል። በመንፈስ የተነካው ሐዋርያው ዮሐንስ እግዚአብሔር አብ ለጠፋው ዘር ያለውን ፍቅር ከፍታ፣ ጥልቀትና ስፋት ባስተዋለ ጊዜ በታላቅ አምልኮና አክብሮት ተሞልቶ ነበር። የዚህን ፍቅር ታላቅነትና ሩሩነት ያስተዋለው ዮሐንስ ይህን እንዴት እንደሚገልጸው ተስማሚ የሆነ ቋንቋ በማጣት የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልንን ፍቅር ምንኛ ታላቅ ነው፣ አንደኛ ዮሐንስ 3:1 በማለት ይናገራል። ይህ ለሰዎች የተሰጠው ዋጋ እንዴት ያለ የከበረ ነው። የሰው ልጆች በመተላለፋቸው ጠንቅ የሰይጣን ተገዢዎች ለመሆን በቁ። በክርስቶስ መስዋዕትነት ላይ በሚኖር እምነት ግን የአዳም ልጆች የእግዚአብሔር ልጆች ለመሆን ቻሉ። ክርስቶስ ሰብአዊውን ተፈጥሮ በመውሰድ በኃጢአት የወደቀውን ሰብአዊ ፍጡር ከፍ አደረገው። ኃጢአተኞችም ከክርስቶስ ጋር ግንኙነት በመፍጠራቸው ምክንያት በእርግጥ የእግዚአብሔር ልጆች ለመባል የሚገባቸው ሆኑ። እንዲህ ያለው ፍቅር አቻ የለውም። የሰማያዊ ንጉሥ ልጆች የከበረ ተስፋ! ይህ ሁልጊዜ ልናሰላስለው የሚገባን ተስፋ ነው። እርሱን ላልወደደው ዓለም የተበረከተ አቻ የሌለው ፍቅር! ይህ ሀቅ ነፍሳችንን በሐሴት የመሙላት ኃይል ያለው ሲሆን ደግሞም ራሳችንን ለእግዚአብሔር ፈቃድ እንድናስገዛ የሚያደርግ ነው። መለኮታዊውን ባህሪ በመስቀሉ ብርሃን ባጠናን ቁጥር ምህረት፣ አፍቃሪነትና ይቅር ባይነት ከፍትህና ከአድሎ ነጻ ከመሆን ጋር ህብረት ሲፈጥሩ እንመለከታለን። እንዲሁም እናት መንገዱን ለሳተው ልጇ ካላት ናፍቆትና ርህራሄ ጋር ሲነጻጸር እጅግ የላቁትን ሊቆጠሩ የማይችሉትን ዘላለማዊ የፍቅሩን መረጃዎች አብልጠንና ለይተን እናያለን።